በአሁኑ ሰዓት ብዙ የኢትዮጵያ ወጣቶች ካለባቸው ትልቁ የስነ ልቦና ተግዳሮት አንዱ አልመጥንም የሚል ስሜት ነው። ጠንክረህ ሰርተህ ተምረህና አልፈህ ትልቅ ደረጃ ላይ ስትደርስ በውስጥህ ግን እዚህ ቦታ የደረስኩት በችሎታዬ ሳይሆን በድንገት ነው የሚል የጥርጣሬ ድምፅ ይሰማሃል። ይህ ስሜት ትህትና አይደለም፣ ይልቁንም አቅምህን አቀጭጮ የሚይዝ ኢምፖስተር ሲንድሮም የተባለ ስውር ጠላት ነው። ዛሬ ይህ ስሜት በኢትዮጵያውያን ወጣቶች ዘንድ ለምን በተስፋ እንደሚታይ እና እንዴት ማሸነፍ እንደምንችል በዝርዝር እንመለከታለን። ወደ ዝርዝር ነጥቦቹ ከመግባታችን በፊት ለዚህ ቻናል አዳዲስ ከሆኑና መሰል ጠቃሚና አስተማሪ ይዘቶች እንዲደርሶት ሰብስክራይብ በማድረግ የደወል ምልክቷን ይጫኑ። አሁን በቀጥታ ወደ ዋናው ነጥብ እንለፍ። አብራችሁን ቆዩ። ኢምፖስተር ሲንድሮም ወይም ራስን መጠራጠር በሀገራችን ወጣቶች ላይ ለምን ስር ሰደደ? ለዚህ ጥያቄ መልሱ ያለው በዕለት ተዕለት ሕይወታችንና በአስተዳደጋችን ውስጥ ነው። እስቲ ዋና ዋናዎቹን ምክንያቶች በዝርዝር እንያቸው። የትህትና ብዥታ። እኛ ጋር የተለመደው አንድ ሰው ራሱን ዝቅ ሲያደርግ ሰው አክባሪና ትሁት ተብሎ መመረቁ ነው። በእርግጥ ትህትና ትልቅ የሞራል ሀብታችን ነው። ነገር ግን መቼ ነው ትህትና አልፎ ራስን መካድ የሚቀየረው? እስቲ አስቡት። አንድ ትልቅ ፕሮጀክት ሰርተህ ወይም ፈተና አሸንፈህ ሰዎች ጎበዝ፣ ድንቅ ስራ ነው ሲሉህ ምላሽህ ምንድን ነው? ብዙዎቻችን አረ እኔ ምንም አላደረኩም ድንገት ነው ወይም ሰው ስለረዳኝ እንጂ እኔ አቅም ኖሮኛ አይደለም እንላለን። እቤት ውስጥ ስናድግ የምንሰማው ራስህን አትንፋ፣ ሰው ያመስግንህ እንጂ አንተ ራስህን አታወድስ የሚሉ ምክሮችን ነው። እነዚህ ምክሮች በሂደት ሳናውቃቸው የገዛ ስኬታችንን እንድንሸሽ ያደርጉናል። ውጤቱ ምን ይሆናል? በእውነትም በችሎታችን ያገኘነውን ውጤት የኔ አይደለም ብለን እንድናምን ስለሚያደርገን በሚቀጥለው ፈተና ላይ ለካ እኔ አቅም የለኝም፣ አሁን ይነቁብኛል የሚል ስጋት ይፈጥርብናል። ከፍተኛ ውድድርና የቤተሰብ ጫና። እቤት ውስጥ ስናድግ የምንሰማው ሌላው ትልቅ ጫና የውድድር ጫና ነው። የገሌ ልጅ እንዲህ ሆነች፣ አንተስ? ወይም አንደኛ ካልወጣህ ዋጋ የለህም የሚሉ ንጽጽሮች የብዙዎቻችን የልጅነት ትዝታዎች ናቸው። እስቲ አስቡት፣ ሁልጊዜ ምርጥ ካልሆንክ እንደማትወደድ ወይም እንደማትከበር ተሰምቶ ካደግህ ትልቅ ደረጃ ላይ ስትደርስ ጭንቀትህ ይጨምራል። ለምን? ምክንያቱም ያንን የሰዎችን ግምት ላለማጣት ስለምትፈራ ነው። አሁን አንድ ስህተት ብሰራ ጎበዝ የሚለው ስሜት ይፈርሳል ብለህ ትጨነቃለህ። እኛ ጋር የተለመደው ውድቀትን እንደ ትምህርት ሳይሆን እንደ ነውር ማየት ስለሆነ ብቃቴ እንዳይጠራጠር ፍጹም መሆን አለብኝ በሚል ስሌት ውስጥ እንገባለን። ይህ ደግሞ በራስ መተማመናችንን በላያችን ላይ ይንድብናል። የማህበራዊ ሚዲያ ተጽዕኖ። በአሁኑ ሰዓት ደግሞ ማህበራዊ ሚዲያ የራሳችንን ማንነት እንድንጠራጠር ትልቅ ሚና እየተጫወተ ነው። እስቲ አስቡት፣ ጠዋት ከእንቅልፍ ስትነቃ ስልክህን ከፍተህ የምታየው የጓደኞችህን የደስታ ፎቶ፣ የሥራ እድገት ወይም የጉዞ ምስል ነው። እኛ ጋር የተለመደው ሰዎች ምርጥ ስኬታቸውን ብቻ ማጋራታቸው ነው። አንተ ግን የምታውቀው ያንተን የውስጥ ውጥረት፣ ድካምህና ያልተሳኩ ሙከራዎችህን ነው። የሰዎችን ሃይላይት ምርጥ ውጤት ከአንተ ቢሃይንድ ዘ ሴንስ የቤት ሥራ ጋር ስታወዳድር እኔ ብቻ ነኝ እንዴ ወደ ኋላ የቀረሁት? እኔ የማደርገው ነገር ሁሉ ለምን ዋጋ አጣ? የሚል የከንቱነት ስሜት ይሰማሃል። ይህ ንጽጽር የገዛ ማንነትህና አቅምህ ላይ ጥቁር ጥላ ይጥላል። ስለዚህ ወዳጄ፣ ይህ የሚሰማ ስሜት ካንተ ደካማነት ሳይሆን ከዚህ ማህበራዊ ጫናዎች የመጣ መሆኑን መረዳት ይኖርብሃል። የኢምፖስተር ሲንድሮም ምልክቶች። እስከዚህ ድረስ ካወራን በኋላ
አሁን ደግሞ ይህ ስሜት እኔ ላይ አለ ወይ ብላችሁ ራሳችሁን እንድትፈትሹባቸው የሚያደርጉ ዋና ዋና ምልክቶችን እናያለን። ሁሉንም ነገር ፍጹም ለማድረግ መሞከር። እስቲ አስቡት፣ አንድ ስራ ተሰጥቷችሁ ከ99% በላይ በሆነ ጥራት ሰርታችሁ፣ ነገር ግን በዛች ትንሽ በሆነች 1% ስህተት ምክንያት ብቻ ሌሊቱን ሙሉ ስትጨነቁ ብታድሩ። እኛ ጋር የተለመደው ሰው ምን ይለኛል የሚል ስጋት ስለሚበልጥ ትንሽ ስህተት ብንሰራ ሰዎች እንዳላዋቂ የሚቆጥሩን ይመስለናል። ይህ ምልክት ያለባቸው ሰዎች የቱንም ያህል ቢለፉ ገና አልተሟላም በሚል ስሜት ራሳቸውን ያሰቃያሉ። እቤት ውስጥ ስናድግ የምንሰማው አድርግ የተባለ አይነኬ ተደርጎ ነው መደረግ ያለበት የሚለው አባባል ሳናውቀው ፍጹም ካልሆን ብቁ አይደለው ወደሚል ስሜት ቀይሮብናል። ለእድል ወይም ለሌላ አካል መስጠት። ይህ ምልክት ደግሞ በጣም የሚገርም ነው። አንድ ትልቅ ውጤት ስታመጡ፣ ስራ ስታገኙ ወይም ሽልማት ሲሰጣችሁ አእምሯችሁ ወዲያውኑ ምክንያታችንን መፈለግ ይጀምራል። እስቲ ያስቡት፣ ፈተናው ቀላል ስለነበር ነው፣ ለካ እኔ የሚገመግመኝ ሰውዬ ስላላስተዋለኝ ነው፣ ወይም ደግሞ በቃ እድለኛ ስለሆንኩ እንጂ እኔማ እንዲህ አይነት ደረጃ ላይ የምደርስ ሰው አይደለሁም ትላላችሁ። የገዛ ድካማችሁንና ላባችሁን ለእድል አሳልፋችሁ ትሰጣላችሁ። እኛ ጋር የተለመደው ስኬትን ወደ ሰዎች ወይም ወደ እድል መጠጋጋት ቢሆንም የራስን ሚና ፈጽሞ ማሳነስ ግን የኢምፓስተር ሲንድረም ትልቁ ምልክት ነው። ያገኘሁት በእድል ከሆነ በሌላ ቀን እድሉ ሲርቀኝ ባዶነት የመታየቱ አይቀርም ብላችሁ እንድትሰጉ ያደርጋችኋል። ከአዳዲስና ትልልቅ አጋጣሚዎች መሸሽ። ይህ ምልክት ደግሞ የወደፊት እድላችሁን የሚዘጋባችሁ ነው። ትልቅ የሥራ ማስታወቂያ ስታዩ ወይም የሆነ ኃላፊነት እንድትረከቡ ስትጠየቁ በውስጣችሁ የሚሰማችሁ ደስታ ሳይሆን ፍርሃት ነው። እስቲ አስቡት፣ ብቁ አይደለሁም፣ አሁን ይህን ብቀበል መጨረሻዬ ውርደት ነው በሚል ፍርሃት ብቻ የቀረቡላችሁን ወርቃማ ዕድሎች ገፍታችሁ ታውቃላችሁ። እቤት ውስጥ ስናድግ የምሰማው እግርህን እንደ መጋረጃ ዘርጋ የሚለው አባባል አንዳንዴ አቅማችንን እንድንፈታተንና አዳዲስ ነገሮችን እንዳንሞክር ሰንሰለት ይሆንብናል። ራሳችሁን በጥርጣሬ መነጽር ስለምታዩ ከምቾት ቀጠናችሁ መውጣት እንደ አደገኛ ሙከራ ይታያችኋል። ከነዚህ ሶስቱ ምልክቶች መካከል አንዱ ወይም ሁሉም ለእናንተ ላይ ያሉ ካሉ ኮሜንት ላይ ያለብኝ ወይም አጋጥሞኛል ብላችሁ ጻፉልኝ። ይህንን ማወቃችሁ ለመፍትሄው የመጀመሪያ እርምጃ ነውና። እንዴት እናሸንፈው? ተግባራዊ መፍትሄዎች። እስካሁን ችግሩንና ምልክቶቹን ካየን፣ አሁን ደግሞ ይህንን የውስጥ ጠላት እንዴት እናሸንፋለን የሚሉትን ተግባራዊ እርምጃዎች እንይ። ስሜቱን ለይቶ ማወቅ። የመጀመሪያው እርምጃ ስሜቱን ለይቶ ማወቅ ነው። እስቲ ያስቡት፣ አንድ ጨለማ ቤት ውስጥ ሁናችሁ የሚያስፈራ ድምፅ ቢሰማችሁ ትደነግጣላችሁ። ነገር ግን መብራት አብርታችሁ ድምፁ ከድመት የመጣ መሆኑን ስታውቁ ፍርሃታችሁ ወዲያውኑ ይጠፋል። ኢምፓስተር ሲንድረምም እንደዚሁ ነው። ያ የጥርጣሬ ድምፅ በውስጣችሁ ሲመጣ እኔ ደካማ ስለሆንኩ ሳይሆን ይሄ የኢምፓስተር ሲንድረም ስሜት ነው ብላችሁ ስም ስጡት። እኛ ጋር የተለመደው ስሜታችንን አምነን መቀበል ቢሆንም አሁን ግን ይህን ስሜት እኔን አይወክለኝም ብላችሁ መለየት አለባችሁ። የስኬት ማህደር ማዘጋጀት። አእምሯችን ስህተታችንን እንጂ ስኬታችንን የመርሳት ዝንባሌ ያለው። ስለዚህ እስቲ አስቡት፣ በስልካችሁ ጋላሪ ውስጥ ወይም በማስታወሻ ደብተራችሁ ላይ የራሳችሁን የስኬት ማህደር ብታዘጋጁ የተመሰገናችሁባቸው ደብዳቤዎች፣ በስራችሁ ያገኛችሁት ውጤት ወይም ፈተና ያለፋችሁበትን ቀን መስግቡ። እቤት ውስጥ ስናድግ የምንሰማው ውለታ አትርሳ የሚለውን ምክር ለራሳችሁም ተጠቀሙበት። ለራሳችሁ የዋላችሁለትን ውለታና የደከማችሁበትን ውጤት አትርሱ።
በራሳችሁ ላይ ጥርጣሬ ሲመጣባችሁ ያንን ማህደር መመልከት አእምሯችሁ በማስረጃ እንዲያምን ያደርገዋል። ትህትናንና በራስ መተማመንን መለየት፣ ይህ በጣም ወሳኝ ነጥብ ነው። እኛ ጋር የተለመደው እውነትን መናገር እንደ ትዕቢት መቆጠሩ ነው። ነገር ግን በራስ መተማመን ማለት ካላችሁበት አቅም በላይ መፎከር ሳይሆን ያላችሁን አቅም በሐቀኝነት ማመን ነው። እስቲ ያስቡት፣ አንድ ሐኪም እኔ ቀዶ ጥገና ማድረግ እችላለሁ ቢል ትዕቢተኛ ነው ወይስ በራሱ የሚተማመን ባለሙያ? እግዚአብሔር ረድቶኝ እዚህ ደርሻለሁ ማለትና እኔ ምንም አቅም የለኝም ማለት ሰማይና ምድር ናቸው። ፈጣሪ የሰጣችሁን ጸጋና የለፋችሁበት ውጤት የኔ ነው፣ እግዚአብሔር ይመስገን ብሎ መናገር ትህትናን አይቀንስም። ውድቀትን እንደ ትምህርት መውሰድ። በመጨረሻም ስህተት ስለሰራችሁ ብቻ አጭበርባሪ እንዳልሆናችሁ እመኑ። እቤት ውስጥ ስናድግ የምንሰማው ሰው ሆኖ የማይሳሳት የለም የሚለውን አባባል በተግባር ተርጉሙት። ኢምፓስተር ሲንድረም ያለባቸው ሰዎች ስህተትን እንደ መጋለጫ ይቆጥሩታል። እናንተ ግን ስህተትን እንደ ትምህርት ቁጠሩት። ስህተት መስራት ሰው መሆን እንጂ አቅም እንደሌለህ አያሳይም። አንድ ነገር ስትሳሳቱ ለካ እዚህ ጋር መሻሻል አለብኝ በሉ እንጂ እኔ ድሮውንም ብቁ አይደለሁም አትበሉ። በመጨረሻም ይህንን መልእክት ልንገራችሁ። እስቲ አስቡት፣ ያላችሁበት ቦታ ላይ የደረሳችሁት በስህተት ቢሆን ኑሮ እስከ ዛሬ ድረስ እዛ ቦታ ላይ መቆየት አትችሉም ነበር። አጭበርባሪ ቢሆን ኑሮ እስከ ዛሬ ይነቃብን ነበር። እናንተ ግን ዛሬም እዛው ናችሁ። ዛሬም እየሰራችሁ ነው። ዛሬም እያደጋችሁ ነው። ይህ የሚያሳየው እናንተ እዛ ቦታ ለመገኘት ብቁ መሆናችሁን ነው። እኛ ጋር የተለመደው እኔ ምን አውቃለሁ ብሎ መደበቅ ቢሆንም ዓለም ግን የምትፈልገው እናንተ ያላችሁን ልዩ ስጦታና አቅም ነው። ኢምፓስተር ሲንድረም ወይም ራስን መጠራጠር የብቃት ማነስ ምልክት ሳይሆን ትልቅ ደረጃ ላይ ለመድረስ እየጣረ ያለ ማንኛውም ሰው የሚያጋጥመው የስነ ልቦና ፈተና ነው። ዛሬ የተነጋገርንባቸውን ነጥቦች በመጠቀም ማለትም ስሜቱን ለይታችሁ እወቁ፣ ስኬታችሁን መዝግባችሁ ያዙ፣ ትህትናችሁ አቅማችሁን እንዳይደብቅባችሁ ተጠንቀቁ እና ውድቀትን እንደ ትልቅ ትምህርት ቤት ተቀበሉት። እቤት ውስጥ ስናድግ የምንሰማው አይዞህ የሚለው ቃል ዛሬ ለእናንተ ያስፈልጋችኋል። አይዞህ፣ ብቁ ነህ፣ ይገባሃል፣ ትችላለህም። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ለጓደኞቻችሁ ሼር አድርጉት። በተለይ ደግሞ ጎበዝ ሆኖ ሳለ ግን ራሳቸውን የሚጠራጠሩ ወጣቶች ጋር እንዲደርስ እርዱኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስከምንገናኝ በራስ መተማመን የተሞላበት ጊዜ ይሁንላችሁ። ቸር ያቆየን። ቻው።